አለ ሰዓት ራሱ ይፍቶብኛል። ስመጣ እናወራለን። እሺ ቻው። እሺ ደህና ወይ? እሺ። በነገራችን ላይ ህይወት አሁን ደውላልኝ ነበር እና ላገኝ ፈልጋለሁ አለችኝ። መልካም ሂድና አግኛታ። ታዲያ ምን ችግር አለው? አይ ማለቴ ብቻን ነው ማግኘት የምፈልገው ምናምን ያለችኝ። ማለት ሁለታችሁ ጋር የተፈጠረ ችግር የለም አይደል? እኔ እንጃ እስካሁን ምንም የተፈጠረ ነገር የለም። የተፈጠረ ነገር ካለ ሄደህ እሷን ጠይቃት። ስማ ግን የማይሆን ነገር ዘባርቀህ እቅዴን ሁሉ እንዳታበላሽብኝ አደራህን። አይ እሱ ችግር የለውም። እኔ ምንም የምዘባረቀው ነገር የለም። ለማንኛውም ላገኛትና እደውልልሃለሁ በኋላ። ይቻላል። እሺ ቻው። በቃ እኔ እሺ ቻው ቻው። ማነው? ይግቡ። ሰላም ሻችሁ። አንቺ እንዴት ነሽ? ሰላም ነው? እስካሁን አልመጣችም? አልመጣችም። ምን ነው ፈለግሻት እንዴ? አይ መፈለግኩን እንኳን አልፈለግኳትም። እንደ እውነቱ ከሆነ አንተን ነበር የፈለግኩት። ምን ነው በሰላም ነው የፈለግሽኝ? አዎ በሰላም ነው። በአንተና በህይወት መሀል በተፈጠረው ነገር ላውራ ፈልጌ ነበር። እኛም ተጨንቀን አንቺንም አስጨነቅሽ አይደል? የኔ መጨነቅ እንኳን ተው፣ ግን ህዊ የምትለው ነገር እውነት ነው? ምን መሰልሽ አምኔ፣ ያን ያህል የሚያስጨንቅ ጉዳይ አይደለም። እዳው ገብስ ነው። እዳው ገብስ ነው? ግርማ እየቀለድክብኝ ነው እንዴ? ትዳራችሁ ሊፈርስ ጫፍ ላይ ደርሶ እዳው ገብስ ነው ትለኛለህ? አንቺ በቅርቡ ሁሉን ነገር ስለምታውቂ ያን ያህል አትጨነቂ። እርግጠኛ ነህ? በጣም እርግጠኛ ነኝ። እሺ እንግዲህ ካልክ ምን አደርጋለሁ? እኔ ካንተ አላውቅም። እኔ በሌሊት ለባል ቤተሰቦች ጋር ልሄድ ነው። ስመለስ ሰላም እንደማገኛችሁ እርግጠኛ ነኝ። አትጠራጠሪ። በቃ እንደዛ ከሆነ ሄጄ በጊዜ ልዘገጃጅ። ደህና ደህና። ቴዲ እባክህን አንተ እንኳን ንገረኝ። ግርምሽ ምን እያደረገ እንደሆነ አንተ በደንብ ታውቃለህ። ቢያንስ እንኳን የልጅቷን ማንነት ንገረኝ። ህይወት በእርግጥ አንቺ እንዳልሽው እኔና ግርማ የልብ ጓደኞች ነን። ነገር ግን አሁን ስለምትዩ ነገር